እንደኔ ወተት በነጭ ማትወዱ ሰዎች ይሄ ፍሬ ወጥቶ ታሽቶ የተዘጋጀ ቴምር ነው። እናንተ ይሄ ከሌላችሁ ቢያንስ ለ15 ደቂቃ በሙቅ ውሃ 3 ወይም 4 ፍሬ ቴምር ራሱ መዘብዘፍ ማለት ነው። ከዛ ያ 2 ፍሬ ሙዝ ታረጉና እኔ ብዙ ጊዜ ወተት በነጭ ጭራሹን ጠጥቼ አላውቅም አልወድም። ከዛ አያችሁ ለምን የወተቱ ጥቅም ይቀርብናል እኛስ። ከዛችን ፍጭት አድርጋችሁ ቀጥታ ከዛ ይኸውላችሁ ያው ተምሩ ነው ጥቋቁር የሆነው ደግሞ ስታዩት እንዳይደብራችሁ አያችሁ። ከዛ የወተቱ ጥቅም አልቀረብንም ማለት ነው። የቀረውን ደግሞ ያው ከፈለጋችሁ እናንተ ሎሚ ጨምቁበት። እኔ ሎሚ ስላልፈለኩኝ ነው። የቀረውን ደግሞ ያው በዚህች አድርገን ቁጭ እናደርገዋለን። ከዛ እየቀነስን መጠጣት ማለት ነው። ሞክሩት። ወተት ማትወዱ ሰዎች በነጩ ትወዱታላችሁ። ወላሂ ጣዕሙ በጣም ደስ የሚል ጣዕም ነው ያለው። ደግሞ ለመስራት 1 ደቂቃ ራሱ የሚፈጅ ነገር አይደለም።